ቤተክርስቲያናችን የሚሰጡ ትምህርቶች ሶስት አይነት ትምህርቶች ናቸው። የመጀመሪያው ትምህርት ዶግማ ተብሎ የሚጠራው ነው። ሁለተኛው ቀኖና ተብሎ የሚጠራው ነው። ሶስተኛው ትውፊት ተብሎ የሚጠራው ነው። ዶግማ ወይም ዶክትሪን የምንላቸው ትምህርቶች መሰረታዊ ትምህርቶች ናቸው። ለመዳን እጅግ አስፈላጊ ናቸው። እነዚህን ትምህርቶች አለማወቅና ማወቅ የመዳንና ያለመዳን ጉዳይ ነው። መጽሐፍ ቅዱስ በዚህ ላይ በጣም ግልጽ ነው። ስለ ክርስቶስ አምላክነትና ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አንድነት፣ ሶስትነት፣ ሰውን ወርዶ ስለማዳኑ እንዲህ ያለውን ነገር መማር አለመማር የእውቀት ጉዳይ ሳይሆን የድህነት ጉዳይ ነው። ዮሐንስ ወንጌል ምዕራፍ 17 ላይ ጌታችን ሲጸልይ አንተ ብቻህን አምላክ የሆንክ አንተን ይላል። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስን ያውቁ ዘንድ ይልና ይህችው የዘላለም ሕይወት ናት ይላል። ምንድነው? አንተንና አብንና ማለት ነው ወልድን ማወቅ የዘላለም ሕይወት ነው። ለመዳን የሚያስፈልግ ነው። የጠቅላላ እውቀት ጉዳይ አይደለም ማለት ነው። እውቀት ብቻ አይደለም ሕይወትም ጭምር ነው ራሱ ነገር ሃይማኖትን መማር። ትንቢተ ኢሳይያስ ምዕራፍ 53 ላይ ስለ ክርስቶስ ሲናገር ነብዩ ምን ይላል? ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ይላል። የሚያጸድቅ እውቀት ነው። በእውቀቱ ብዙዎችን የመዳን እውቀት የሚሰጥ ነው። መጥምቁ ዮሐንስም የመዳንን እውቀት ለሕዝቡ ይሰጣል ይላል። ስለዚህ አሁን የምንማረው ትምህርት የመዳን እውቀት ነው። ለሕይወት የሚሆነን ነገር ነው። እግዚአብሔር ለሕይወት ያድርግልን። ለእውቀት ለፍልስፍና ለመራቀቅ ሳይሆን ሕይወት የምናገኝበት እንዴት እንደዳንን የቤተክርስቲያንን መሰረታዊ ነገር የምናገኝባቸው ትምህርቶች ናቸው። የመጀመሪያው ዶግማ ተብሎ ይጠራል። የቤተክርስቲያን ዶግማ የሚለወጥ የሚሻሻል ነገር አይደለም። የኛ ዶክትሪናል ኢምፕሮቫይዜሽን ወይም ይሄ እየታየ የሚቀየር ትምህርት የለንም። ኦርቶዶክስ ቤተክርስቲያን አንዱ መገለጫዋ ይሄ ነው። ማለት በሂደት ዶግማቸውን የሚያሻሽሉ አካላት አሉ። ዶግማ ተብሎ ሊጠራ ግን አይችልም። የእግዚአብሔር አንድነት፣ ሶስትነት፣ ምስጢረ ሥላሴው፣ ምስጢረ ሥጋዌው፣ ምስጢረ ጥምቀቱ እየታየ በሂደት አይሻሻልም፣ አይቀየርም። የዛሬ 2000 ዓመት ለመጀመሪያ ጊዜ ሲሰበክ የነበረው ትምህርትና አሁን እየተማርን ያለነው ትምህርት ውስጥ ምንም አይነት ልዩነት የለም። ለየት ያለ ከሆነ ደግሞ አንድ ሰው ከቤተክርስቲያን ተወግዞ ይለያል እንጂ ትምህርቱ አይቀየርም። ይሄ ዶግማ ወይም ዶክትሪን ብለን የምንጠራው ነው። በነገራችን ላይ ዶግማው ዩኒቨርሳል ነው። ሁሉም አብያተ ክርስቲያናት የሚያምኑት ነው። የኛ ቤተክርስቲያን ግን ቅርጽ በማስያዝ የሚያክላት የለም። መቼስ ያው ኢትዮጵያዊ ስለሆነ ነው ይህን የሚለው ብላችሁ ማሰባችሁ አይቀርም። ግን ነው እውነታውን ለመናገር የኛ ቤተክርስቲያን ሁሉም ጋር ያለ ነገር ሃይማኖት ቢሆንም ቅርጽ በማስያዝ ግን በጣም ይገርማሉ የኛ ሊቃው። ለምሳሌ ቅዳሴ ሁሉም ዓለም አለ፣ የትም ይቀደሳል። እኛም የምንቀድሰውን የባስልዮስን ቅዳሴ ግብፅም ይቀደሳል፣ ሶሪያም ይቀደሳል፣ ካቶሊኮቹም ይቀድሱታል። ግን የቅዳሴው ቅደም ተከተል በጣም አስገራሚ ነው። ፐርፌክት ነው በጣም ያለ ምንም ማጋነን። እኛ አይደለም ይሄንን የምንለው፣ ላቲኖቹ። ለምሳሌ የካቶሊክ ቤተክርስቲያን የእኛን ቅዳሴ አዶፕት እንዲደረግ የተወሰኑት ኢትዮጵያውያንን ለምን ላቲን እንቀድሳለን ብለው ወደ ራሳቸው አዶፕት ያስደረጉዋል። እና መከራከሪያቸው ቅርጹ በጣም አስገራሚ ነው የቅዳሴያቸው። ሌላ ቦታ ቄስ የሚለውን እኛ ጋር ዲያቆን ይለዋል። በእንተ ቅድሳት አሁን ቄስ ነው ሌላ ቦታ እኛ ጋር ዲያቆን ይለዋል። አንዱ የሚባለው ነገር ቅደም ተከተሉ የሚገባበት የሚወጣበት ድርሰቱ አንድ ቢሆንም ግን ባለሙያ የሆኑ አባቶች ይዘውታል። እና በጣም ውብ በሆነ መንገድ ነው ቅርጽ ያስያዙ። አምስቱ አዕማደ ምስጢርም የትም ያለ ትምህርት ነው። ትምህርቱ ጥንሰ ሐሳቡ ግን 5 አድርገው የሰሩትና በዚህ መንገድ እንድንማረው የሰሩልን አባቶቻችን ናቸው። ሁለተኛው በቤተክርስቲያን የሚሰጠው ትምህርት ምንድን ነው አለ? ቀኖና። ቀኖና እንግዲህ እኛንን ቀኖና የምንለው በግሪኩ ካኖን የሚባለው ቃል ነው። ካኖን የሚለውን እኛና ሶሪያውያን ቀኖና ብለን እንጠራዋለን። ቀኖና ማለት ቀጥተኛ ትርጉም ማስመሪያ ወይም መስፈሪያ ማለት ነው። ቀኖና ካኖን ብለው የሚጠሩት ግሪኮቹ እኛ ማስመሪያ የምንጠቀምበት እንጨት አለ አይደል? መለኪያ መሆን የሚችል እንጨት፣ እሱን ነው ቀኖና ብለው የሚጠሩት። ቀኖና ማለት መስፈሪያ ነው። በዛ ምክንያት ብዙ ቦታ ላይ ልታገኙ ትችላላችሁ ቀኖና። ለምሳሌ የመጽሐፍ ቅዱስ ቀኖና ሲባል ሰምታችሁ አታውቁም? መጽሐፍ ቅዱስ በቀኖና ተወሰነ፣ 66 ነው 81 ነው የሚለው ይሄ የቀኖና ጉዳይ ነው። የመስፈሪያ ጉዳይ፣ የቁጥር ጉዳይ ነው ማለት ነው። ካኖናይዝ ተደረገ ይባላል መጽሐፍ ቅዱስ በቀኖና ተወሰነ ሲባል። በሌላም ቀኖናን የምንጠቀምባቸው አገባቦች አሉ። ለምሳሌ ቀኖና ተሰጠኝ ሲል አንድ ሰው ምን ማለት ነው? ምን ተሰጠኝ? ስግደት። ለምን ቀኖና ተሰጠኝ ማለት ይሄን ያህል ስገድ፣ ይሄን ያህል ጾም ቁጥር ነው አይደለ? ቀኖና መስፈሪያ ስለሆነ ነው ቀኖና ተሰጠኝ እንላለን። ካኖናይዝ ማድረግ በእርግጠኛ ትራዲሽን አይደለም እንጂ በሌሎች ደግሞ ቅዱሳንን እገሌ ቅዱስ ነው ተብለው በቀኖና ቤተክርስቲያን ይወሰናሉ። ስለዚህ ቀኖና እንደያገባቡ
መስፈሪያ ተብሎ ይጠራል። ስርዓተ ቤተክርስቲያን ነው እዛ ውስጥ ያለው። ይሄ ደግሞ የቤተክርስቲያን ከዶግማ ውጪ ያሉ የስርዓቱ፣ የቅዳሴው፣ የጸሎቱ፣ የጾሙ የመሳሰለው ነገር ስርዓቱ፣ አፈጻጸሙ። ጾም ዶግማ ነው። ጾም ያስፈልጋል አያስፈልግም የሚለው ጉዳይ ምንም ለድርድር የሚቀርብ ነገር አለ። የሚጾምበት ሰዓት የሚጾምበት ብዛት ግን ቤተክርስቲያን ነው የምትሰራው፣ የምትቀንነው ወይም በቀኖና የምትወስነው ቤተክርስቲያን። እስከዚህ ሰዓት ይጾሙ። በአመት 7 ጊዜ 7 አጽዋማት አሉ። ይሄኛው የፈቃድ ነው፣ ይሄኛው ደግሞ የግድ ነው። ይሄ ቀኖና ቤተክርስቲያን ነው። እንደየሁኔታው ሊሻሻልም ይችላል። ቀኖና በሂደት መሻሻል የሚችል ነገር ነው። የሚሻሻለው ግን በቅዱስ ሲኖዶስ ነው። በነገራችን እኛ የማሻሻል መብት የለን። ቀኖና ለምዕመናን ዶግማ ነው፣ ለሲኖዶስ ነው ቀኖና ነው። የማሻሻል መብት ያላቸው ብፁዓን አበው ብቻ ናቸው። እነሱም ደግሞ ዝም ብለው ሲያስቡት ቢቀየር ይሻላል ብለው መቀየር አይችሉም። ሁለተኛው ትምህርት እሱ ነው። ሶስተኛው ምን አልኳችሁ? ትውፊት። ትውፊት ደግሞ እንግዲህ አወፈ፣ አቀበለ፣ ሰጠ ማለት ነው። ቅዳሴ ላይ ዛወፈን ያወፈይኩከ፣ የሰጠኝን ሰጠሁ፣ ያቀበለኝን አቀበልኩ እንደምንለው ክርስትና በአጠቃላይ ትውፊት ነው እና ትውፊትን በሁለት መልኩ ነው። አንደኛ ቅዱሱ ትውፊት የሚባለው መጽሐፍ ቅዱስንም ይመለከታል። መጽሐፍ ቅዱስ ራሱ ትውፊት ነው። መጽሐፍ ቅዱስ አሁን በምታዩት መልኩ ተጽፎ ከመገኘቱ በፊት መጽሐፍ ቅዱስ እኮ የመጀመሪያዎቹ ክርስቲያኖች ቁጭ ብለው የሚያወሩት ወሬ ነበር። ለምሳሌ ስለ ክርስቶስ መነሳት ያዩት ሰዎች ተሰብስበው አየነው እኮ ተነስቶ ታይቶን እያሉ ያወራሉ። ቅዱስ ጳውሎስ ራሱ የቆሮንቶስ መልእክቱ ላይ ጌታ ተነስቷል፣ ያዩት ሰዎች አሁንም ድረስ በሕይወት አሉ ይላል። ስለዚህ የመጀመሪያ የእሳት ዳር ወግ ነበር ክርስትናው። ወንጌል የተሰበከው በጽሁፍ ተጽፎ አልነበረም፣ በቅብብል ነው። አንዱ ለአንዱ እየነገረ አንዱ ከአንዱ እየሰማ። በኋላ ግን ሐዋርያት በተለይ አረፍተ ዘመን እንደሚገታቸው የጌታ መምጣት ገና እንደሆነ ሲረዱ በወረቀት ጽፈው በመጽሐፍ ቅዱስ አስፍረውልናል። መጽሐፍ ቅዱስ ራሱ ትውፊት ነው፣ ወደኛ የቀረበ ነው። በነገረ መለኮት መጽሐፍት ላይ ትራዲሽን የሚለውን ቃል በካፒታል ሌተር ካገኘው ቅዱስ ትውፊት ማለት ነው። መጽሐፍ ቅዱስን በሙሉ ይመለከታል። በስሞል ሌተር ደግሞ ሲጻፍ ትራዲሽንስ ተብሎ የሚጻፈው እሱ ደግሞ ያው ቤተክርስቲያን በኋላ በሂደት ከሐዋርያት ዘመን በኋላም የመጡ የተቀባበልናቸው የሄድናቸው በጣም ብዙ ትውፊቶች አሉ። ሁለቱም ዋጋ አላቸው በመጽሐፍ ቅዱስ። ቅዱስ ጳውሎስ በቃላችንም ቢሆን በጽሁፋችንም ቢሆን ያስተማርናችሁን ወግ ያዙ ይላል። ያስተማርናችሁን ምን ያዙ? ወገኛ ሆኑ ይላል ቅዱስ ጳውሎስ። ወገኛ መሆን ያስፈልጋል። ወገኛ ማለት ትውፊት መጠበቅ፣ ስርዓት መጠበቅ ማለት። አንዳንድ ሰው ምንም ስርዓት በቃ አያስፈልግም አይነት ስሜት ሁሉ ነገር በቃ እንደፈለገ እንዲሆን የሚፈልግ ሰው አለ። መጽሐፍ ቅዱስ እንደዚህ አይነት መጽሐፍ አለ። ሁሉ ነገር በአገባብና በስርዓት ይሁን ይላል። ስርዓት የቤተክርስቲያን የግድ ነው። ሃይራርኪው መጠበቅ አለበት፣ ስርዓቱ መጠበቅ አለበት። ጸሎት የምናደርግበት፣ የምንዘምርበት፣ የምናመሰግንበት ሁሉም ሰው በራሱ መንገድ ኢምፕሮቫይዝ ማድረግ አይችልም። የራሷ ትውፊት የራሷ ስርዓት አላት። ትውፊቱ መፍረስ ሲጀምር የዝማሬው፣ የጸሎቱ፣ የቅዳሴው ትውፊት መፍረስ ሲጀምር ቀስ እያለ ሃይማኖቱ ነው እየፈረሰ የሚመጣው። ትውፊት ማለት አጥር ማለት ነው። ለቤተክርስቲያን የተሰጠ አጥር ማለት ነው። ጌታ ወይንን ተከለ ይልና ምሳሌ ሲናገር ቅጥርም ቀጠረላት ይላል። ምን አደረገላት? ቅጥር የተባለው ስርዓት የቤተክርስቲያን አጥሩ ከፈረሰ ቀጥሎ ቤቱ ነው የሚፈርሰው። ስርዓት የቤተክርስቲያን ከፈረሰ ቀስ እያለ ቀጥሎ ፈራሹ ሃይማኖት እየሆነ ነው የሚመጣው። በሚመጣው ዓመት የሚያብድ ዘንድሮ ሱሪውን ዝቅ ዝቅ ያደርጋል ይባላል። ታውቃለህ? ማለት ሊያብድ በሚመጣው ዓመት ካሁኑ ከሱሪው ነው የሚጀምረው። ይሄ ማለት ምን ማለት ነው? ሊክድ ሲጀምር አንድ ሰው ስርዓት የቤተክርስቲያን በመጣስ ነው የሚጀምረው። ጸሎቱ ምንድነው ረዘመ ሰለቸኝ ምናምን ማለት ሲጀምር፣ መዝሙሩ ምንድነው አፈዘዛችሁት ሞቅ አድርጉት ማለት ሲጀምር፣ ይሄ ሰውዬ ዛሬ ዓመት አድራሻው ሌላ ቦታ ነው። ከዚህ ጠብቀን ጊዜ ያለ። ስለዚህ ይሄ ስርዓተ ቤተክርስቲያን ነው፣ ትውፊት ነው።